በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባከበረን ፍቅሩን እስከ መቃብር ድረስ በገለጠልን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት ምዕራገ ጸሎት የሁላችን እናት የሁላችን መመኪያ አምላክ ወላዲተ አምላክ ስሟ ለዘላለም የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን መላእክት ሁሉም እንደተሰጣቸው እንደ ጸጋ ማዕረጋቸው መጠን ስማቸው የተባረከና የተመሰገነ ይሁን። እንኳን ለዚህች ዕለት በሰላምና በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ቸርነቱ የማያልቅበት ምሕረቱ የበዛ ይቅርታው የበዛ የፍጥረት ባለቤት የሰላም ንጉሥ እግዚአብሔር አምላካችን ይችን ቀንና ይችን ሰዓት ጨምረው ስለሰጠን ስሙ ለዘላለም የተመሰገነና የከበረ ይሁን። ገብረ ሰላም በመስቀሉ ሰላምን መሰረተ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዚህ ዕለት እነሆ የምስራች ዲያብሎስ ታሰረ፣ ክርስቶስ ተመረመረ እያሉ አባቶቻችን ቄጤማን እያዞሩ የሚሰጡባት ዕለት ገብረ ሰላም በመስቀሉ ሰላምን መሰረተ እያሉ አባቶቻችን የጠዋቱ ስርዓተ ጸሎቱ ካለቀ በኋላ በቤተክርስቲያኒቷ እየዞሩ ይህንን የምስራች የሚያውጁበት ዕለት ይቺ ዕለትና ይቺ ሰዓት ናትና እንኳን በሰላምና በጤና አደረሳችሁ አደረሰን። በመስቀሉ ሰላምን ያደለን፣ በመስቀሉ ሰላምን የሰጠን፣ በመስቀሉ ሰላምን የመሰረተልን፣ ከሲኦል ባርነት ነፃ ያደረገን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ይቺ ዕለት ዕለተ ቀዳሚት ስዑር ትባላለች። ስዑር ቅዳሜ ወይም ቀዳሚት ስዑር ተብላ የምትጠራ ታላቅ ዕለት ናት። ቀዳሚት ስዑር እንግዲህ እንደምታውቁት ይቺ ዕለተ ቀዳሚት በመጀመሪያው ከዕለተ እሁድ ጀምሮ እስከ ዕለተ ዓርብ ድረስ ፍጥረታትን ሁሉ ፈጥሮ በመጨረሻው እረፍት የማይስማማው ቢሆንም ነገር ግን ለእኛ ለሰዎች የሆነን ዘንድ በስተመጨረሻም ዕለተ ዓርብ ላይ ሰውን ፈጥሮ አረፈ ብለን እንደምንማረው ታዲያ የተወደዳችሁ የልዑል እግዚአብሔር ቤተሰቦች በመጀመሪያው ፍጥረታት ሁሉ በዕለተ ዓርብ አልቆ ፈጥሮ ጨርሶ በዕለተ ቀዳሚት እንዳረፈ እንዲሁም ደግሞ በሐዲስ ኪዳን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ ምድር መጥቶ በዕፀ መስቀል ላይ ተሰቅሎ ሐሞትና ከርቤን ቀላቅለው አጠጥተውት በራሱ ላይ የሾህ አክሊል ደፍተው አንገላተው እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ደግሞ ተፈጸመ ካለ በኋላ በገዛ ፈቃዱ በስልጣኑ ነፍሱን ከስጋው ከለየ በኋላ ዮሴፍና ኒቆዲሞስ ከመስቀል ላይ አውርደው ገንዘውታል። ለዚህ ነው እንግዲህ ከትንሣኤው ጀምሮ ሃሌሉያ ዮሴፍ ወኒቆዲሞስ እያል የምናመሰግንበት የምስጋና ክፍል አለ። ስጋውን ዮሴፍና ኒቆዲሞስ ወስደው ገንዘው በሐዲስ መቃብር ቀብረውታል። በዚህም ጊዜ ደግሞ እንዲህ ብሏቸዋል ዮሴፍና ኒቆዲሞስን እንደ ሌላ ሰው እንደ ርቆ በሲ በሚገነዙበት ጊዜ ለምን እንዲህ ዝም ብላችሁ ትገነዛላችሁ ብሎ ነግሯቸዋል። ምን ብለን እንገነዝ ቢሉት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ይህንን ምስጋና እያቀረባችሁ ገንዙ ብሎ ትእዛዝን ነግሯቸዋል። በዚህም መሰረት በቤተ ክርስቲያናችን ይህ የምስጋና ጸሎት የሚቀርብ ይሆናል። ዕለት ዕለት በኪዳኑ በቅዳሴው መካከል እንዲህ ብለን አይደለም የምንጸልየው? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ እያልን እንጸልያለን። ያው እስከ መጨረሻው ድረስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስተ ዕለት ዐርገ በሰባት ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በሰባት ይኰነነ ሕያዋነ ሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳሃለነ ብለን የምናመሰግንበት የምስጋናን ክፍል መጀመሪያውን እንግዲህ ጸሎተ ኪዳንን ወይም ደግሞ ሌላውን ከትንሣኤ በኋላ እንዳስተማራቸው አበው ያስተምሩናል፣ ይነግሩናል።
ነገር ግን መጀመሪያውን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለውን ቅዱስ እግዚአብሔር አንዱ እግዚአብሔር ቅዱስ ነው የማይሞት እያላችሁ ሕያው ከድንግል ማርያም የተወለደ በዮርዳኖስ የተጠመቀ በዕፀ መስቀል ላይ የተሰቀለ በሦስተኛውን ቀን ሞትን ድል አድርጎ የተነሳ እያላችሁ ገንዙ ብሎ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዮሴፍና ለኒቆዲሞስ እንደነገራቸው እንረዳለን። ቅድም እንዳልኳቸው የመጽሐፈ ኪዳን በሚደረስበት ጊዜ መጽሐፈ ኪዳንን ያስተማራቸው ከትንሣኤ በኋላ ቢሆንም የመጀመሪያውን ግን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ እንዲያመሰግኑ እያመሰገኑም እንዲገንዙት ለዮሴፍና ለኒቆዲሞስ ነግሯቸዋል። ታዲያ ቀዳሚት ስዑር የተባለችበት ምክንያት ምንድን ነው ካል እግዚአብሔር አምላካችን የሰው ልጅ ዕዳውን በደሉን ሁሉ ተሸክሞ ሕማሙን በሕማሙ ሞቱን በሞቱ ለውጦና ቀይሮ ሰውን ነፃ ካደረገ በኋላ በሐዲስ መቃብር 3 መዓልትና 3 ሌሊትን ቆይቷል። ታዲያ የተወደዳችሁ ልዑል እግዚአብሔር ቤተሰቦች ይቺ ዕለት በተለያዩ ምክንያቶች ስለምትጾም ስዑር ቅዳሜ ተብላለች። ቅዱሳን ሐዋርያት እመቤታችን ቅድስት ድንግል ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዕለተ ሐሙስ ጀምሮ ቅዱሳን ሐዋርያትም በሚዛች በሚስጥር ቀን ከበሉት ውጪ እስከ ትንሣኤው ድረስ ምንም እህል ውሃ አልቀመሱምና የጌታቸውን ትንሣኤ እስከሚያዩ ድረስ ይህንን አላደረጉምና እህል ውሃም አልቀመሱምና ጾመዋታልና ስዑር ቅዳሜ ተብላለች። በሌላ በኩል ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጥረታትን ፈጥሮ ከጨረሰ በኋላ በዕለተ ቀዳሚት አረፈ እንደምንል ሁሉ በሥጋ ማርያም የተገለጠ ፈጣሪ ዓለማት መጋቤ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ደግሞ በሐዲስ መቃብር አድሮባታልና ስዑር ቅዳሜ ተብላለች። አስቀድሞ ፍጥረታትን ፈጥሮ አረፈ እንዳልን ሁሉ እንዲሁ ደግሞ ፍጥረታትን ሁሉ አድኖ በሐዲስ መቃብር አረፈባት። ይቺ የረፍት ቀናትና ስዑር ቅዳሜ ተብላለች። ቅዳሜ ስዑር የተባለችው በሌላ ምክንያት በስራ ምክንያት አይደለም። ስዑር ቅዳሜ የተባለችው በጾም የተሻረች ስለሆነ ነው። በዓመት አንድ ጊዜ ብቻ በዚህ ዕለት ብቻ ቀዳሚ ስዑር ተብላ ትነገራለች። በዚህ በዕለተ ቀዳሚት ደግሞ ቅድም በመግቢያ ላይ እንዳልኳችሁ ገብረ ሰላም በመስቀሉ ሰላምን መሰረተ እያሉ አባቶቻችን የምስራችን ይናገራሉ። ይሄ የምስራች ደግሞ የመጣው ሁላችሁ እንድታነቡት በዚህ በዘፍጥረት ምዕራፍ 9 ከቁጥር 1 ጀምራችሁ ብታነቡት ታላቁ የእግዚአብሔር ሰው ቅዱሱ ኖህ የተባለው ሰው እግዚአብሔር አምላክ ከማየ አይህ እንዳዳነው ወደ መርከቢቷ እንዲገባ እንዳዘዘው ካዘዘውም በኋላ ደግሞ ወደ መርከቢቷ እንደገባ በመርከቢቷም ውስጥ ቤተሰቦቹንና ፍጥረታትን በሙሉ ሁለት ሁለት እያደረገ ወደ መርከቢቷ እንዳስገባ እንረዳለን። ከዛም በኋላ ደግሞ በዚህ ጊዜ በዚህ ዕለት በመጀመሪያ ቁራን እነሆ ማየ አይህ ወይም ደግሞ የጥፋት ውሃው ደርቆ እንደሆነ ያይ ዘንድ ቁራን ልኮታል። ቁራም ደግሞ በሄደበት ሳይመጣ ቀርቷልና እናቶች አባቶች ልጆቻቸውን ልከው ልጆቻቸው ቢዘገዩ የቁራ መልእክተኛ እንዲሉ ማለት ነው። እና ይህ ዕለት በመጀመሪያ ቁራን ቢልከው አልተመለሰም፣ ቁራ ቀርቷል። በሁለተኛ ደረጃ ደግሞ አሁንም ርግብ ልኳታል። ርግብ ደግሞ የቄጠማን በአፏ ይዛ ስለመጣች ኖህ እነሆ የጥፋት ውሃ ወይም ማየ አይህ እንደደረቀ ውሃውን እንደጎደለ የብስም እንደሆነ አወቀ፣ ተረዳ፣ የምስራችም ሆነለት አለ። ታዲያ ለምንድን ነው እኛ ኖህስ ማየ አይህ ጠፍቶለት ውሃው ጎድሎለት ደስ ተሰኘ? እኛስ ደስታችን ምንድን ነው ከተባለ ማየ አይህ ከተባለ ከዕዳና ከበደል ከሞተ ነፍስ ነፃ ወጥተናልና ከሲኦል ባርነት ነፃ ወጥተናልና በሲኦል ከመቃጠል በሲኦል ደይን ከመንደድ ከመቃጠል በሲኦል ከመሰቃየት ከመንገላታት ከዘላለም ሞት ወደ ዘላለም ሕይወት ከባርነት ወደ ልጅነት ተመልሰናልና ቤተ ክርስቲያን እነሆ የምስራች ብላ ትነግረናለች። ይህ የምስራች ዕለት ነው። ዛሬ ሁላችን የምስራቹን የምንሰማበት ክርስቶስ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን አድኖን በአዲስ መቃብር ስለኛ ብሎ ያደረበት ዕለት ስለሆነ ሁላችን ከዕዳ ከበደል ነፃ ስለወጣን የዕዳ ደብዳቤያችን ስለተቀደደ ነፃ ስለሆንን የባርነት ቀንበራችን ከኛ ስለተወገደ አባቶቻችን የምስራች ይሉናል። የምስራች እንኳን ነፃ ወጣችሁ፣ እንኳን ነፃ ወጣን። ነፃ ያወጣን ነፃ ያደረገን በመስቀሉ ኃይል ጠላትን ጠርቆ የጣለ እኛን ልጆቹን ደግሞ ነፃ ያደረገን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ገብረ ሰላም በመስቀሉ ሰላምን መሰረተ። ሰላምን የመሰረተ ሰላምን የሰጠን የፍቅር ባለቤት የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እንኳን በሰላምና በጤና አደረሳችሁ አደረሰን።